የወፍ ጎጆ። የፋቲ አባትነት ጥያቄ ከተነሳ በኋላ ባህሪዋ ሁሉ የተቃየረው ዳዲያ ኮሌጅ ድረስ ሊያስመዘግባት ተከትሏት የሄደውን እንደዛ የምትወደውንና የምታከብረውን አባቷን በሆነው ባልሆነው ታመነጫጭቀዋለች። ልጄ ዶርም የምትሞላበትን ፎርም ልትሰጪኝ ትችያለሽ? ሰዲቅ የተማሪዎቹን ዶርምተሪ ይጠይቃል። እሺ ይሄው ብላ ወረቀት ትሰጠዋለች። ዶርም አልፈልግም ትላለች ዳሪያ ግልፍተኝነት በተሞላበት ንግግር። ምን ማለት ነው ልጄ? ዶርም ውስጥ መኖር አልፈልግም ትላለች ዳሪያ። ቤት ተከራይልኝ። ተይ እንጂ ልጄ ምን አውርተን ነበር ይላታል። ዳሪያ በቁጣ እየተመናቀረች ትተው ትሄዳለች። ሰዲቅ ይከተላታል። በሌላኛው ትዕይንት ዶኒሽ ነስሪንን ተከትላ አንድ የልብስ መሸጫ ሱቅ ውስጥ ተገባለች። ነስሪን የፈለገችውን ያክል የጨርቅ ዕቃ ካስለክታ ትገዛለች። እኔ እምልሽ አዲስ ነሽ እንዴ? ትላለች ነስሪን አሮጊቷን ሻጭ በትኩረት እያየች። ለብዙ ዓመት በደንበኝነት የምታውቃት ሻጯ በነስሪን ጥያቄ ግራ ተጋብታ በግርምት ትመለከታታለች። ይህን ጊዜ ዶኒሽ አሁን እንድትል በዓይኗ ምልክት ትሰጣታለች። አዎ ትላለች አሮጊቷ ሻጭ። እማዬ ማናት የምትወልደው ግን? ትላለች ዶኒሽ በእናቷ ድርጊት ተገርማ። ነስሪን ዶኒሽን ትገላምጣታለች። ዶኒሽና ነስሪን ተያይዘው ከሱቅ ይወጣሉ። በሌላኛው ትዕይንት ነዘይት ቤት ስትገባ ነስሪንም ቤት ታጣታለች። ወዲያው ለቱርካን ደውላ እናቷ እንደጠፋች ትነግራታለች። ቱርካን ትደነግጣለች። በዚህ ጊዜ በሩ ይንኳኳል። ነዘይት ስልኩን ማውራቷን ትታ በሩን ትከፍተዋለች። ዶኒሽና ነስሪን ነበሩ። ወይኔ አምላኬ እየጠፋች መስሎኝ ለፖሊስ እየደወልኩ ነበር ትላለች ነዘይት። ነስሪን ነዘይትን ተገላምጣታለች። ነዘይት በድንጋጤ ታቀረቅራለች። ነስሪንም ወደ ክፍሏ ትገባለች። የት ሄዳ ነበር ትላለች ነዘይት። በኋላ እነግርሻለሁ ትላለች ዶኒሽ። እንዴ ረስቸው፣ ቱርካን እኮ ስልክ ላይ ናት። ዶኒሽ ስልኩን አንስታ ከቱርካን ጋር ታወራለች። እናም እናቷ ለሕፃን ልብስ ልትገዛ ገበያ ሄዳ እንደነበር ትነግራታለች። ጭምራም የሷን ማንነት እንዳላወቀችው ትነግራታለች። ቱርካን የእናቷ ሕመም እያደረ እየባሰ በመሄዱ ሐዘን ይገባታል። ወይዘሮ አሊያ ታጽናናታለች። በቀጠለው ትዕይንት ነስሪን የሕፃኑን ልብስ መስፋት ትጀምራለች። ነዘይት ልታነጋግራት ብትሞክርም ነስሪን ግን ከግልምጫው ውጭ መልስ አልነበራትም። በሌላኛው ትዕይንት ሶመር የልጁን የልደት ወረቀት በስሙ ሊያስመዘግብ ይሞክራል። መዝጋቢውም ሚኒ ባለትዳር እንደሆነችና የባለትዳርም ሰርተፊኬት ስላላት በሱ ስም መሆን እንደማይችል ይነግረዋል። ሶመር የሚኒንና የኒያትን የትዳር ሰርተፊኬት ሲያይ በንዴት ገንፍሎ ወደ ሚኒ ይሄዳል። በሌላኛው በኩል ሙስጠፋ አባቱን ኦዙርን ለማናገር ወደ ቢሮ ይሄዳል። ሰላም፣ ኦዙርን ፈልጌ ነበር ይላል። ቀጠሮ አለ ትለዋለች ጸሐፊዋ። ሙስጠፋ ጸሐፊዋን ከምንም ሳይቆጥር የአባቱ ቢሮ ዘው ብሎ ይገባል። ኦዙር ቢሮ ውስጥ ቁጭ ብሎ እየሰራ ነበር። ጸሐፊዋ ሙስጠፋን ተከትለው ትገባለች። አለቃ ሳያስፈቅድ ነው የገባው፣ ምን ፈልገህ ነው ይለዋል ኦዙር። አላስታወስከኝም ይላል ሙስጠፋ። ኦዙር ሙስጠፋን በትኩረት ሲያየው ልቡ ይመታል። ኦዙርም ጸሐፊዋ ወደ ስራዋ እንድትመለስ ያዛታል። ጸሐፊዋ በሩን ዘግታ ትወጣለች። ሙስጠፋ ተዝናንቶ ወንበሩ ላይ ይቀመጣል። እርግጠኛ ነኝ አስታውሰኛል። ለነገሩ ብትደናገርም አልፈርድብህም። የልጅነት መልኬን ነው የምታውቀው። ሙስጠፋ ኦዙር ሊያስታውሰው የሚችልበትን እውነቶች ይዘረዝርለታል። ትንሽ ቆይቶ ኦዙር ያውቀዋል። ሙስጠፋ ይለዋል። ቢንጎ አስታወስከኝ ይላል ሙስጠፋ። ኦዙር ይደነግጣል። ሙስጠፋ እናትን ትመስላለህ። እናት እንዴት ናት? ዝጋ። ለምን ጠየቀኝ? የሷ ነገር ያሳስበዋል እንዴ? አሁን የመጣሁት አንድ ነገር እንድታደርግልኝ ነው። ምንድነው? ጠየቀኝ። የፈለግከውን አድርግልሃለሁ። ምን መሰለህ? በአንተ በአባቴ ስም እንድጠራ ፈልጋለሁ ይለዋል። ኦዙር በእጅ አይልም። መኪና፣ ቤት እንዲሁም የፈለግከውን ነገር ላደርግልህ እችላለሁ። አሁን ያልከውን ግን ላደርግልህ አልችልም
ይለዋል ዞር። ትናንትና በድህነት ስትሰቃየት ነበርክ። ልጄ ብለህ ለምን ፈልገኝ አልመጣህም ነበር? እስከ ዛሬ ያለአባት ፍቃድ ሰርግ አንተ የት ነበርክ? ከአንተ ገንዘብ የምፈልግበት ጊዜ አልፏል። አሁን እኔ የምፈልገው የአባትነትህን መጠሪያ ነው ብሎ ጥሎት ይሄዳል። ኦዞር ይደነግጣል። ኃይለኛ ስጋት ውስጥም ይወድቃል። በቀጠለው ትዕይንት ሶመር ሚኒ አራስ ልጇን ከምታጫውትበት ሄዶ እሱ ሳያውቅ ከኒያት ጋር በጋብቻ በመተሳሰሯ ጉዳይ ይዘልፋታል። ሚኒም ሳትፈልግ የገባችበት ጉዳይ እንደሆነና የተወለደችው ሕፃን እሱ እንደሆነች እያስረዳችው እያለ ኒያት ለሕፃኗ ልብስ ይዞ ይገባል። ምን ልታደርግ መጣ? ይላል ሶመር በንዴት። ኒያት በስሙ ያስመዘገበውን የሕፃኗን የልደት ወረቀት አውጥቶ ያሳየዋል። ሶመር ይናደዳል። ውዴ ተፈቅዶልሻል፣ ወደ ቤት መሄድ እንችላለን ይላል ኒያት። ይህን ስትሰማ ሚኒ ትንቦጀቦጃለች። በዚህ ጊዜ አንዲት ነርስ ገብታ ኒያትን ትጠራዋለች። እመለሳለሁ ብሎ ኒያት ነርሷን ተከትሎ ይሄዳል። የኒያትን መውጣት ተከትላ ሶመር ልጃችንን ለዚህ ጭራቅ አሳልፈ አትስጥ፣ እባክህ ወደ ቤት ወሰደኝና ከዚህ ሰው እየገላግለኝ እያለች እያለቀሰች ትለምነዋለች። ሶመር የተኛችውን ሕፃን ሲያይ ሆዱ ይንቦጀቦጃል። ወዲያው ሶመር ሚኒን ከነ ልጇ በመኪናው ይዟቸው ይሰወራል። ኒያት ሚኒ ወደ ተኛችበት አልጋ ሲመለስ ሚኒን ከነ ልጇ ያጣቸዋል። ኒያትም ተናዶ ፍለጋ ይጀምራል። በሌላኛው ትዕይንት ሰዲቅና ዳሪያ ወደ ቤት ይመለሳሉ። ዳሪያ ዶኒሽን በቅጡ ሰላም ሳትላት እየተመናቀረች ወደ እናቷ መኝታ ክፍል ትገባለች። ይህች ልጅ ምን እየሆነች እንዳለ አልገባኝም። የነገረችሽ ነገር አለ ልጄ? ይላታል በዳሪያ አዲስ ባህሪ የተጨነቀው ሰዲቅ። ዳሪያም የእናቴ ሁኔታ እያስጨነቃት ነው ያለው፣ እሱ ነው ባህሪዋን የቀየረው አባዬ ብትለው፣ ነገር ግን ለባህሪዋ መቀየር ዋነኛ መንስኤ ነው ያለችው ዳሪያ የነገረቻት ነገር ትዝ አላት። ዶኒሽ እኔ እህትሽ አይደለሁም፣ እናቴ ሞታለች። አባቴ ሳዲቅ ሳይሆን ፋቲ ነው። ይህን ሁሉ ነገር የነገረኝ ፋቲ ነው ያለቻት በሐሳቧ ትዝ ይላትና በሐዘን ትዘፈቃለች። በሌላ በኩል ዳሪያ ኮሌጅ የተመዘገበችበትን ወረቀት አውጥታ ለነስሪን ታሳያታለች። ተመዘገብኩ እኮ እማዬ፣ የኮሌጅ ተማሪ ልሆን ነው፣ ደስ አይልም ትላታለች። ነገር ግን ነስሪን ምንም አይነት መልስ አትሰጣትም። ይህን ጊዜ ዳሪያ ትናደዳለች። ቀና ብለሽ እይኝ እማዬ፣ ዳሪያ ነኝ፣ ዝም አትበይ፣ አናግሪኝ እማዬ። እናቴ ማናት? አንቺ ወይስ ሟቿ? ማናት ንገሪኝ። ዝም አትበይ እማዬ፣ እየጠየኩሽ ነው፣ ዝም አትበይ። ወልደሽኛል ወይስ አልወለድሽኝም? ፋቲ እውነቱን ነው? የሱ ልጅ ነኝ? ንገሪኝ እማዬ እያለች እያነባሽ ትጠይቃታለች። ነስሪን ግን ምንም አይነት መልስ አልነበራትም። ዳሪያ እየተንሰቀሰቀች ታለቅሳለች። ነስሪን የጨበጧትን የዳሪያን እጅ ለቃ ወደ ልብስ ስፌቷ ትመለሳለች። በቀጠለው ትዕይንት ዶኒሽ ስለ ነስሪን የቀን ውሎ ለሰዲቅ ተነግሯለች። ዶክተሩ በቅርቡ ጤናው ይመለሳል ብሏል። አታስቢ የኔ ልጅ፣ በቅርቡ ደህና ትሆናለች ይላል ሰዲቅ። አይመስለኝም አባዬ፣ እያደር ተስፋ እየቆረጥኩ ነው። አሁን ደግሞ ለአንድ ለምትወልድ እናት የሕፃን ልጅ ልብስ እየሰፋሁ ነው እያለች ነው። አዎ መስፋት ጀምራለች ትላለች ዶኒሽ። ይህን ጊዜ ሰዲቅ ግራ ይገባውና ምግብ ይዞላት ወደ ክፍሉ ይገባል። ሰዲቅ በዝምታ ሲያያት ቆይቶ መጀመሪያ ስለተገናኙበት ሁኔታ እና መጀመሪያ ጊዜ ሰራችለትን ምግብ እንዲሁም ሌሎች ነገሮችን እያነሳ ሊያስታውሳት ቢሞክርም ነስሪን ግን እንደተለጎመች ነበር። ሰዲቅ ወዲያው ማበጠሪያ አንስቶ ጸጉሯን ፈቶ ማበጠር ይጀምራል። የነስሪን ፊት ላይ የፈገግታ ፍንጥቅጣቂ መታየት ጀመረ። ሰዲቅ ጸጉሯን እያበጠረ ስላለፏቸው የትናንትና ወርቃማ ጊዜያት ይተርክላታል። ነስሪን ድንገት ልውጥ ትልና ማበጠሪያውን ከእጁ ቀምታ ወንበር ላይ ታስቀምጠዋለች። ሰዲቅ ይደነግጣል። ነስሪን ጸጉሯን አስይዛ ወደ ልብስ ስራዋ ትመለሳለች። በሌላኛው ትዕይንት በልጁ እናትና በሚወዳት ሚስቱ ቱርካን መካከል የዋለለ የሚዋዥቀው ሶመር ቤት ገብቶ እናቱ የላከችለትን ምግብ ከቱርካን ጋር ይበላል። ሶመር ፊት ላይ
ኃይለኛ ሸክም ይታያል። በቀጠለው ትዕይንት ዳሪያ አጉል አለባበስ ለብሳና የአባቷን ፍቃድ ጥሳ በምሽት ከቤት ወጥታ ትሄዳለች። በሌላኛው ትዕይንት ሶመር ቱርካኑን ወደ ቤተሰቦቿ ቤት ሸኝቶ ጀልባው ላይ ወደሚጠብቀው አባቱ ይሄዳል። ሶመርም ለአባቱ የሚኒን መውለድ ይነግረዋል። አባቱ በደስታ እየፈነጠዘ ሶመርን ያቅፈዋል። የበቀል እሳት ውስጡ ላይ እየተንቀለቀለ የሚገኘው ሙስጠፋ የሶመርንና የአባቱን ሁኔታ ተደብቆ ይከታተላል። ስላዳመጣችሁን እናመሰግናለን። በቀጣይ በሌላኛው ክፍል እስክንገናኝ ድረስ ቸር ሰንብቱ።